ሄይ ጋይስ ዳናችሁ እንዴት ናችሁ? ዲቦራ ነኝ። ዛሬ ሌላ የፀጉር ቪዲዮ ይዤላችሁ መጣሁ። የዛሬ የፀጉር ቪዲዮ ይሄንን የመሰለ ውብ ይሄ ትንሽ ሸርከት ያለ የንጹህ የብራዚሊያን ፀጉር ነው። እሺ ማሳያችሁ ነው። ይሄንን ፀጉር ከክላይ ፀጉር ድርጅት ላይ ያነሳሁት የመጨረሻ ውብ የሆነ ፀጉር ነው ማለት እንደምታዩት ነው። ይሄን እንደዚህ ተኮሼ ትንሽ እየቀጥቀጥ ብቻ አድርጌ እንደዚህ ትቼው ነው እንደምታዩት። ይሄ ያለ ግሉ ያለ ጄል እንደዚህ ጥብቅ ማጣበቅ ያስፈልጋችሁ ቁጭ የምታረጉት ፀጉር ነውና በጣም ብዙዎቻችሁ ትወዱታላችሁ ብያስባለሁ። የበለጠ ከእናንተ ጋር ብሌንድ እንዲያደርግ እኔ ሁሌ ማድረገው ምንድነው ፋውንዴሽኔን ሜካፕ ማድረግ ከሆነ ሜካፕን ባላረግ ከቆዴ ጋር የሚመሳሰሉ ፋውንዴሽኖች ቀባዋለሁ ሌሱን ማለት ነው። ከዛ በኋላ አለቀ። ተመልከቱ ግንባሬ ከራስ ከጭንቅላት የወጣ ፀጉር ነው የሚመስለውና ይሄን የመሰለ ውብ ፀጉር በድጋም ቴክስቸር ስላለው ትንሽ ሸርካታ ሳይሆን ትንሽ ከርደድ ያለ ፀጉር አለ አይደል? ልክ እንደዛ አይነት ፀጉር ነውና ልክ የራሳችሁ የናቹራል ፀጉር ነው የሚመስለው። ይሄ መጠቅለል እንደልባችሁ ማድረግ ትችላላችሁ። ጠቅልዬም ስታይሉን አሳያችኋለሁ። ትንሽ ጠቅለል አድርጌው ጫፉን በድጋሚ ከክላይ ነው። ኢንፎርሜሽኑ በሙሉ ታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። የፀጉሩን ቀጥታ ሊንክም አረግላችኋለሁ። ይሄ 7/5 ነው ሌሱ። እንደምታዩት እዚህ ውስጥ ድረስ ክፍያችሁ ማድረግ ትችላላችሁ እና የመጨረሻ ተስማሚ ፀጉር ነው። አሁን እንደዚህ አየሩ ምርጥ ነው በጣም ውጭ ማለት ነው ሲያምርና እንደዚህ ቀሚሴን አድርጌ እንደዚህ ረጅም ፀጉሬን ዋላ ያልኩኝ እንዴት ደስ እንደሚል ነግራችሁ አልችልም። እናንተም ጀማሪ ከሆናችሁም እነዚህ ፀጉሮች ማሳያችሁ በተለይ ግሉለስ ሲሆኑ 7/5 5/5 የተለያዩ የሌስ ስታይሎች ማለት ነው የመጨረሻ ይስማማችኋል። በነገራችን ላይ የፋሲካ ታላቅ ሽያጭ በቅርቡ ይኖራል። ስለዚህ እሱም እንዳያመልጣችሁ መመልከት እንዳትረሱ። ሰሞኑ ማለት ነው ፋሲካን አስመልክቶ ትልቅ የዊግ ሽያጭ ይኖራል እና እሱንም ጊዜው ሲደርስ ነግራችኋለሁ። ለምኑም ተከታተሉ ልላችሁ ነው እንዳያመልጣችሁ። በተረፈ ቀጥታ እንዴት አድርጌ ስታይል እንዳደረኩትኝ ካምቦክስን ጨምሮ ሁሉን ነገር አሳያችኋለሁ። እሺ እንግዲህ እንደምታዩት በዚህ በአረንጓዴ ቦክስ ውስጥ ፀጉራችሁ ይመጣል። የተለያዩ ነገሮች ውስጡ ታገኛላችሁ። የተለመዱት የዊግ ካፕ እኔን የመሳሰሉ አንዳንድ አርቲፊሻል ጥፍሮች ታገኛላችሁ፣ ክሊፖች ታገኛላችሁ እና የተለመዱትን ነገር ነው የምታገኙት። እነዚህ ለብቻም ከዌብሳይቱ መግዛት ትችላላችሁ። እኔ ዛሬ ማሳያችሁ 7/5 ባይ ኖትስ የሚባል የፀጉር አይነት ነው። መግቢያ እንደነገርኳችሁ ይሄኛው ፀጉር ማለት ነው የፈረንጅ ልስልስ ያለ ልሙጥሙጥ ያለ ፀጉር ሳይሆን ትንሽ ቴክስቸር አለው፣ ከርደድ ያለ ነው። ስለዚህ የበለጠ ናቹራል ፀጉራችሁን ይመስላል ማለት ነው። አለ የኛ ፀጉራችሁን ስትተኩሱት የምታገኙትን ውጤት ነው የምታገኙት። እንዲህ ልፍጥፍጥ ያለ እንደነገርኳችሁ የፈረንጅ ፀጉር ሳይሆን ሌሱ እንደምታዩት በጣም ቆንጆ ተቆርጦ ነው የመጣው፣ ተሰርቶ ነው የመጣው። 7/5 መሆኑ ደግሞ ከፍያችሁን ከየትኛው አቅጣጫ እንድታረጉት ይረዳችኋል። ይሄን የወደድኩበት ምክንያት ያው ቆንጅዬ ድሮ ስትሪንግ ከኋላ መኖሩ ነው ጥብቅ ለማድረግ። ያው ፀጉሩን እኔ ፋውንዴሽን ቀባቀባ አድርጌዋለሁ እንደነገርኳችሁ። ቀባቀባ አድርጌው እንደዚህ ጭንቅላቴ ላይ ቁጭ ሲል ተመልከቱ። ምንም ስራ ሳይጠይቅ ራሱ እንደዚህ መቶቹ እችላለሁ። ነገር ግን ዊግ መስሎ ኮፍያ እንዳይመስል ደግሞ አሁን ማለት ነው ስታይል ወደ ማድረግ ገባለሁ። ስታይል ለማድረግ አብዛኛውን ጊዜ እንደማሳያችሁ እነዚህ የዋክስ ስቲክ ከአማዞን ላይ ሆነ ሰፈራችሁ ከምታገኙት ሱቅ ማንሳት ትችላላችሁ። እሱን ወስጄ በደንብ ከቀባሁትን በኋላ ለዚህ ቀጥ ላለ ፀጉር ማለት ነው የዊግ መተኮሻዬን ወስጄ በሱኛው ማለት ነው ቆንጆ ያርጋ ያበጥራለሁ፣ ተኩሷለሁ በደንብ። ይሄኛውን ለራሴ ፀጉር አልጠቀምም። ይሄንን ይጠብሳችኋል ቆዳችሁን፣ አለበለዚያ ዊጋችሁ ለብቻ ነው ማድረግ ያለባችሁ። ስለዚህ በሱ ወስጄ በደንብ ቀጥ ያለ ኮፍያው ስሩ ለጥ እስኪል ድረስ በደንብ ተኩሷለሁ። እንደምታዩት እንደዚህ ታኩሼ ጨርሻ አሁን ከቅድም የበለጠ ኮፍያው
ጭንቅላቴ ላይ ማለት ነው ቁጭ ብሏል። ጸጉሩ በጣም ነው ደስ የሚለው። ቁመቱም የመጨረሻ አሪፍ ነው። አሁን ይሄን ታዲያ ወስጄ ፓኬጅ ውስጥ እንዲተጠቅልሎ የመጣ ጊዜ ማለት ነው ትንሽዬ የታጠፉ ነገሮች አሉ። እነሱን ቀጥ ለማድረግ በመተኮሻ ወስጄ ጸጉሩን ትኩስ አድርጌ ቀጥ አደርገዋለሁ። እንደነገርኳችሁ ብዙ ስራ አይጠይቅም። ይሄ አጥባችሁ የምታደርጉት ከሆነ ያው እንደ አዲስ እንደራሳችሁ ጸጉር አድርቃችሁ ተኩሳችሁ ስታይል ለምታረጉትና ይሄንን እኔ ግን እንደዚህ ከፓኬጁ እንደወጣ ነው ማሳያችሁ። ስለዚህ የማረጋውን ነገር እየተመለከታችሁ ነው። እንደዚህ ይሄንን ይመስላል። ምርጥ ክፍያ ያለው በድጋሚ ይሄኛው ያለ ግሉ ያለ ጄል ምንም ነገር ሳለጥፍ ነው ያረኩት። እንዴት የሚያምር ደግሞ ብዛቱ ጸጉር ልነግራችሁ አልችልም። እንደምትመለከቱት እንደዚህ ደስ የሚል ጸጉር ነው። ይሄንን አሁን ከኋላ ድሮ ስትሪንግ ማስያዝ አለው አላልኳችሁም? እሱን ገመድ ወስጄ ማለት ነው ጥብቅ አድርጌ ወደ ላይ ላስይዘው ብል እንደ ፖኒቴል ላስይዘው ብል እችላለሁ። ስለዚህ እሱን እንደዚህ ወስዳችሁ መጠቀም ትችላላችሁ ልላችሁ ነው። እንደዚህ አንድ ማስያዝ ትችላላችሁ። ሌላ ስታይል ደግሞ ዛሬ ማረጋው ማለት ነው ጸጉሩን ጥቅልል ማድረግ ነው እና ይሄንን ወስጄ ቆንጆ ይሄ በዛ መተኮሻ ጠቅልዬ ደግሞ ማለት ነው ሌላ ለየት ያለ ስታይል ሰጠዋለሁ። እንዳያችሁት እንግዲህ ጸጉሩን እንደልባችሁ ስታይል የምታረጉት ቆንጅዬ ሂውማን ሄር ነው። እናንተም እንደምትወዱት ምንም ጥርጥር የለኝም። ሊንኮቹን በሙሉ ታች ቼክ ማድረግ እንዳትረሱ። በተረፈ በሚመጣው ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲፖራ ነኝ።